ሰላም የተወደዳችሁ የሆሳና ዩቲዩብ ቻናል ተከታታዮች እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቃሌ መሰረት ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ስለዚህ ይሄንን የዩቲዩብ ቻናል ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ለእናንተ ይመጥናሉ ብዬ የማስበውን መንፈሳዊ ይዘት ያላቸው ቪዲዮዎችን በተከታታይ እለቅላችኋለሁ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ዛሬ የምንወያይበት ርዕስ ጸሎት የሚል ርዕስ ነው። ጸሎት ምን ማለት ነው ከሚለው እንጀምር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ስለዚህ ሌላ ትርጉም የለውም። ጸሎት ማለት ከአምላካችን ጋር መነጋገር ማለት ነው። አምላካችን እግዚአብሔርን ማውራት ማለት ነው። እግዚአብሔርን መጠየቅ ማለት ነው። ከእግዚአብሔር ጋር ጊዜ ማሳለፍ ማለት ነው። ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ጸሎት ሌላ አይነት ትርጉም የለውም። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ካልን ከመጽሐፍ ቅዱስ አንድ ቃል እናንብብ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ጀምሮ እንደዚህ ይላል። መጽሐፍ ቅዱሳችሁን ግለጡና አብራችሁኝ አንብቡ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እናንተ የምትሰሙ ከሆነ በጌታ በኢየሱስ ስም እሰማለሁ በሉ። የምታነቡ ከሆነ መጽሐፋችሁን ስትጀምሩ፣ መጽሐፍ ቅዱስን ማንበብ ስትጀምሩ በጌታ በኢየሱስ ስም አነባለሁ ብላችሁ ጀምሩ። ይሄ እውነት የሆነ ቃል፣ ሁሉን የሚገዛ የሚሰራ ቃል ነው። ስለዚህ ይሄንን ነገር ልምዳችሁ አድርጉ። ስለዚህ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ጀምሮ እንጀምራለን። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ላይ ምን ይላል? ሳታቋርጡ ጸልዩ። 17 ላይ ምን ይላል? ይህንን ቃል ነው የምፈልገው። ሳታቋርጡ ጸልዩ። ጸሎት ማለት ምን ማለት ነው ብለናል? ከእግዚአብሔር ጋር መነጋገር፣ እግዚአብሔርን ማውራት ማለት ነው ብለናል። ስለዚህ ሳታቋርጡ ጸልዩ ማለት ማለዳችሁ ስትነሱ፣ ደግሞ ስትውሉ፣ ደግሞ ውላችሁ ወደ ቤታችሁ ስትገቡ፣ ስታመሹ ኮንቲኒየስሊ ሳታቋርጡ ከእግዚአብሔር ጋር መነጋገር ማለት ነው ጸሎት። አያችሁ፣ ሳታቋርጡ ጸልዩ ማለት ሳታቋርጡ ከእግዚአብሔር ጋር ግንኙነት አድርጉ፣ ከእግዚአብሔር ጋር ህብረት አድርጉ ማለት ነው። ትርጉሙ ምንድን ነው? ሳታቋርጡ ጸልዩ ማለት እግዚአብሔርን ሁልጊዜ በጸሎት መፈለግ፣ በማንኛውም ሁኔታ ከእግዚአብሔር ጋር ህብረት ማድረግ፣ የእግዚአብሔርን ፊት መፈለግ ማለት ነው። አያችሁ፣ ጸሎት ሳታቋርጡ ጸልዩ። የሚገርም ቃል እኮ ነው ጌታ። ጸሎት ፎርሙላ የለውም። በማንኛውም ሁኔታ ውስጥ ሆነን መጸለይ እንችላለን። ጸሎት ብርታት ነው። አያችሁ፣ ጸሎት ብርቱ ያደርጋል። ጸሎት ኃይልን ይሰጣል። ጸሎት ሊመጣ ካለው አደጋ፣ ሊመጣ ካለው ስጋት ያስመልጣል። ጸሎት የክፉ ጊዜ ስንቅ ነው። እግዚአብሔርን መፈለግ፣ መጸለይ በጣም መታደል ነው። እድለኛ መሆን ነው። ሳታቋርጡ ጸልዩ። አሜዚንግ፣ የሚገርም ቃል ነው እኮ ጌታ። ስለዚህ እስቲ አንድ ነገር ደግሞ እንይ። ኢየሱስና ጸሎትን ምን ያገናኛቸዋል? ኢየሱስ ብዙ ጊዜ ይጸልያል። ብዙ ጊዜ ይጸልይ ነበር። መጽሐፍ ቅዱስ ኢየሱስ እንደጸለየ፣ ኢየሱስ እንደሚጸልይ ይነግረናል። ታዋቂ ከሆኑ ጥቅሶች መሃል አንደኛው በመስቀል ላይ ሆኖ የጸለየው ጸሎት ነው። የሚሰሩትን አያውቁምና ይቅር በላቸው የሚለው ጸሎት በጣም ታዋቂ ጸሎት ነው። አያችሁ፣ ኢየሱስ ክርስቶስ እግዚአብሔርን አነጋግሮታል፣ አባቱን አውርቶታል፣ ጸልዮአል። ምንድን ነው ኢየሱስ ክርስቶስ የጸለየው ጸሎት? ይሄ ታዋቂው ጸሎት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይህንን ቃል ታገኙታላችሁ። ባይዘው ኢየሱስ ክርስቶስ ጸሎት ብቻ አልነበረም ተግባሩ። ይጸልያል፣ ደግሞ ደቀ መዛሙርቱንም ጸሎት ያስተምራቸው ነበረ። ማቴዎስ ምዕራፍ 6 ከቁጥር 9 እስከ 13 ድረስ ደቀ መዛሙርቱን ጸሎት ሲያስተምራቸው እናያለን። ስለዚህ ማቴዎስ ወንጌል ምዕራፍ 6 እናንብበው ከቁጥር 9 ጀምሮ። እኔ ግን ከፍ ብዬ አነባለሁ። በጌታ በኢየሱስ ስም አነባለሁ። የምትሰሙ ከሆነ በጌታ በኢየሱስ ስም እሰማለሁ ብላችሁ መቀጠል ትችላላችሁ። የምታነቡ ከሆነ በጌታ በኢየሱስ ስም አነባለሁ ትላላችሁ። እኔ ከፍ ብዬ ላንብበው። በጌታ በኢየሱስ ስም አነባለሁ። ስትጸልዩ እንደነርሱ በከንቱ አትድከሙ፣ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ፣
በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ኢማጂን ምን አይነት ጸሎት እንደሆነ። ደቀ መዛሙርቶቹን ይህንን ጸሎት ያለማምዳቸው ነበረ፣ ያስተምራቸው ነበረ ይህንን ጸሎት። ዋው! ምን አይነት ድንቅ አምላክ ነው ያለን በኢየሱስ። ስለዚህ ሳታቋርጡ ጸልዩ። ወደኋላ ደግሞ ልመልሳችሁ፣ ሳታቋርጡ ከእግዚአብሔር ጋር ተነጋገሩ። ወንድም እህቶቼ ይህን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁን እንዳትረሱ። እንማማራለን። በመጨረሻ ደግሞ አንድ ነገር ለእናንተ ማድረግ ፈልጋለሁ። በጸሎት ልዝጋው ይሄንን ቪዲዮ። ስለዚህ እኔ ጸልያለሁ፣ አሜን ብላችሁ ትተባበሩኛላችሁ። አቤቱ ታላቅና የተፈራህ ሰማይን በእጆችህ ምድርን ያለ ምሰሶ ያቆምክ ሁሉን የምትገዛ የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አባት ሆይ ፈቃድህ ሆኖ ዛሬ እንዲህ የመሰለውን እጅግ ውብና ያማረ ጊዜን ስለሰጠኸኝ፣ በፊትህ መሰብሰብ ስለቻልን፣ ስለ ጤንነቴ፣ ስለ ስራዬ፣ ስለ መንገዴ፣ ስለ ቤተሰቦቼ ሁሉ አመሰግናለሁ። ልዑል እግዚአብሔር ሆይ ፈቃድህ ሆኖ አንደበቴን ከፍተህ እንዳመሰግንህ ስለረዳኸኝ፣ አቅም ስለሆንከኝ፣ እውቀት ስለሆንከኝ፣ ሞገስ ስለሆንከኝ አመሰግንሃለሁ። ልዑል ሆይ አንተ ቸር ነህ። ስለ ሁሉ አመሰግንሃለሁ። ይህንን ድምፅ ለሚሰሙ ሁሉ በልጅ በኢየሱስ ክርስቶስ ስም እንዲጸልያለሁ የተባረኩ የሆኑ ዘንድ በሁሉ ስለምትባርካቸው በጤንነት፣ በስራ፣ በቤተሰብ፣ በምድራዊ ሀብት፣ በልጆች፣ በትምህርት ስለሚያስፈልጋቸው ነገር ሁሉ በምህረትህ ቆመው ያንተን ምህረት የሚናገሩ አስተዋዮች፣ ጥበበኞች ስለምታደርጋቸው በልጅህ በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ ክፉ አያገኛቸው። በቤተሰብ በዘር ማንዘር ከርስ በእስራት ውስጥ ያሉ አሁን ባሉበት ቦታው እጅህ እንድትዳሳቸው፣ ያስጨነቃቸው ነገር ከላያቸው ላይ ይንከባለል ዘንድ በጤንነት እንድትባርካቸው፣ መንገዳቸውን ሁሉ ላንተ አደራ አሳልፌ እሰጣለሁ። ሁሉ ስለምታደርግ እናመሰግንሃለን። በኢየሱስ ክርስቶስ ስም ብዬ ጸለይኩ፣ አሜን። ተባረኩ ወንድም እህቶቼ። ይሄንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ዳግም በሌላ ቪዲዮ እመጣለሁ። ተባረኩልኝ።